አንድ ነገር እንድታቂ ፈልጋለሁ ነው አሁን አንቺን ላወራሽ ስመጣ በቃ ጓደኛ አንቺን ስለወደደሽ አንቺን ስለፈለገ እንዳይጎዳ በማሰብ ነው እንጂ ጭራሽ ወደሱ ህይወት እንድትገቢ አልፈልግም። ፈለገኝ እንጂ እኮ አልፈለኩትም አይደል? እዚህ ጋር ደግሞ መተክ ለምንድን ነው እንደዚህ የምትናገረው? እኔ በግልጽ ነው እኮ በግልጽ ነው የምትናገረው። ቆይ ፍፄ ዝም በል። በግልጽ ነው እየተናገርክ ያለው እኮ። እኔ ፈልጌው አልሄድኩም ነው እያልኩ ያለሁት። የተሰማኝ ነው ማይኮ እኮ እየተወጣጠርሽብኝ ነው እንዴ? በግዴታ እንዲሆን አልፈልግም። እስካሁን እየለመንኩሽ ነበረ። ወደ ሌላ ነገር መግባት አልፈለኩም፣ ግን አሁን ላይ ግዴታ ላደርግብሽ ይችላል። ምን ልታመጣ ነው ማለት? ምን ልታመጣ ነው? ምን ልታደርግብኝ ነው? ማመጣውን አሳይሻለሁ። እንዴ ተስፈራራኝ። ዝቅ ብዬ ስለጠየኩሽ የናቅሽኝ ከሆነ እኔ እንጃ አላውቅም። ይሄ መናቅ አይደለም ፍፄ፣ ፍላጎቴ ስለሆነ ነው። ቪዲዮን እንዳየው ደውዬ ነገርኩን ነገር ታውቃለህ አይደል? ለማይገባው ሰው ማይገባውን ነገር አትሰጥም። ይቅርታ ስሜት ነው ይገባኛል፣ ግን ለማይገባው ሰው ማይገባውን ቦታ ልሰጥ አይገባም በእኔ እምነት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ መጥቻለሁ በድጋሚ። የመጣሁበትን ምክንያት የፍፄ ጓደኛ ማይኮ እፈልግሻለሁ፣ ላገኝሽ እፈልጋለሁ ብሎኝ እሱን ላገኘው እየጠበቅኩት ነው። ካሜራም ይዣለሁ። ካሜራም እንደሚይዝ ግን እሱም አያውቅም። ለእናንተ ላውራችሁ ብዬ ነው ማለት ምንድነው እኔ እዚህ ጋር ባልፈለኩት ነገር ባላመንኩበት ነገር እያስገደዳችሁኝ ያላችሁት እናንተም ሆነ የፍፄ ጓደኞች። ጀመር እኔ ባላመንኩበት ነገር ማንም ሰው ቢያስገድደኝ ለመግባት አልፈልግም። ማንም ሰው አስገድደኝ ብዬ ማልፈልገው ህይወት ውስጥ መግባት አልፈልግም። ያ ማለት ስል እየናኳችሁ ምናምን ነገር ሳይሆን ይሄ የራሴ ፍላጎት ብቻ ነው። የራሴ ፍላጎት እስከሆነ ድረስ ደግሞ ውሳኔው የኔና የኔ ብቻ ነው፣ የማንም አይደለም አይደል? ስለዚህ ምን ልላችሁ ፈልጌ ነው፣ ማናችሁ በቃ አታስገድዱኝ። ፍፄ ደግሞ በጣም ምን እየሆንክ ነው? በጣም ብዙ ነገር እየሆነን ያለው በቃ ከዚህ በኋላ አንገናኝ ብያለሁ። ከዚህ በኋላም መገናኘት አይጠበቅብንም። አውርተን አንዴ ጨርሰናል አይደለ? ድጋሜ ተገናኝተን ማውራት የለብንም። ምክንያቱም ባወራን በትናንት እንግዲህ ሁለተኛችን ነው ስንገናኝ አይደለም ሶስተኛችን ነው ስንገናኝ። 3 ጊዜም አንድ አይነት ርዕስ ላይ ነው ስንጨቃጨቅ የነበረው። እኔ ደግሞ ተገናኝቶ መጨቃጨቅ አልፈልግም። ያ ደግሞ ሊሆን አይችልም ማለት ሊሆንም አይገባም። የጻል ልጅ ነገር የጻል ልጅ ስራ ነው እየሰራን ያለ ነውና ሊሆን አይችልም። በቃ በእናንተንም ከሰማችሁ እረፍ ብትሉት መልካም ነው። በቃ እረፍ በሉት። እኔ በምን ቋንቋ እንደማስረዳው አላቅም። ብዙ ጊዜ ነግሬዋለሁ፣ ብዙ ጊዜም ሊሰማኝ አልቻለም። ስለዚህ አማራጩ ያለው እናንተን ከሰማችሁ እናንተ ብትነግሩት በጣም አሪፍ ነው። ምክንያቱም ለማይሆን ነገር መልፋት የለበትም አይደለ? እናንተም በራሳችሁ እንትን ስታስቡት ያው እኔም ተገድጄ መግባት አልፈልግም። ቃሱ እዚህ ጋር የራሱን ስሜት ብቻ ነው እያዳመጠ ያለው። እኔ ተሰምቶኛል፣ መሆን አለበት፣ ተቀበይ ይሆናል አይነት ነገር ነው እያለ ያለው እና በቃ ሊሆን አይችልም። ፍፄ ከልብ ካስወጣኝ ብዬ 3 4 5 ደጋግሜ ተናግሬያለሁ እና ምን ልላችሁ ፈልጌ ነው፣ ማይኮ ጠርቶኛል። ያው እርግጥ ነው ማይኮ የጠራኝ ስለ ፍፄ ጉዳይ ነው ሊያናገረኝ የሚችለው። ሌላ የምናወራበት ምንም ጉዳይ የለም። እስኪ እሱንም በቃ እንዴት ነው እየደወሉ በጣም ብዙ ጊዜ ማይኮን ብቻ ሳይሆን በዙሪያው ያሉት ብዙ ጓደኞቹ እየደወሉ በቃ ፋታ እየሰጡኝ አይደለም፣ እያጨናነቁኝ ነው ምናምን ነገርና እኔ በመሀል እዚህ ጋር ምንም ላረግ አልችልም። ምክንያቱም እናንተን ሰምቼ እኔ አከብራችኋለሁ ሁላችሁንም፣ ግን ማይሆን ነገር ነው። እኔ የሚሆን ነገር ቢሆን ኖሮ ደስ ይለኝ ነበረ። ወደማይሆን ነገር ነው እየገፋፋችሁኝ ያላችሁት፣ ወደማይሆን ነገርና በቃ ሊሆን አይችልም። እናንተም በቃ ተው፣ መደወላችሁን አቁሙ። እኔ ጋር ከመደወል ይልቅ ጓደኛችሁን ማረጋጋት፣ ከዚህ ስሜት እንዲወጣ ማድረግ ነው ያለባችሁ። ሌላ እንግዲህ ምንም ማለት አልችልም። አትደውሉብኝ አይደለም፣ ግን በቃ ይሄ ስለሱ እንደዚህ ሆነ አትበሉኝ። በቃ እሱን ለማረጋጋት ሞክሩ። አሁንም ማይኮ መጥቶ እንነግረዋለን፣ በቃ እንነግረዋለን ሁኔታዎቹም እሱ ይረዳል ብዬ ተስፋ አረጋለሁ። እሱም ደግሞ ጓደኛው ስለሆነ ጓደኛውን ለማረጋጋት ይሞክራል ብዬ ተስፋ አረጋለሁ። በቃ ያው እስኪመጡ አብረን እንጠብቃቸው። ተሰረዘ ወረት ያሸዋ ላይ ገድል
በዓለት ተጻፈ በጥበብ በፍልፍል ተገለጠ ከፈን በራ ልቦናዬ ብቻዬን ተውኩና አሻኝ ብቻዬ አበጀ ሐዘኔ እሰይ ትካዜ ልትሰጠኝ ነው ለካ ሳቄን ባንቀልባዬ ታጠበልኝ ልቤ በራሱ ምንጭንባ ጸአዳ አረገልኝ ፍቅር ሆዴ ገባ የማልኩት ልጸና ከፍቅር ሸሽቼ አስማለኝ በስሟ። እንዴት ነህ ማይክ? ሰላም ነው? ሰላም። ብቻ እንደምትመጣ ነበር ማውቀው። አይ ይዤው መምጣት አለብኝ ብዬ ስላሰብኩ ነው የመጣሁት ይዤው። አይ እኔ ብቻ እንደምትመጣ ነበር ማውቀው። የተፈጠረውን ነገር እያወቅ ምንድነው እዚህ ጋር ዳግም ጭቅጭቅ እንዲነሳ ነው ይዘው የመጣው? አይ እኔ እጠራሽ ማለት ስጠራኝ እኔ አንተን ላወራ ነው እንጂ የመጣሁት ፍፄን ይዘህ ትመጣለህ ብዬ ኤክስፔክት አላረኩም ነበር። አሁን ከሱ ጋር መጨቃጨቅ እኮ አይደለም። እኔም ስለ ሁለታችሁ ግንኙነት ያለኝን ስሜት እሱ እንዲያውቅ ስለፈለኩኝ ነው። ገባሽ? ይዤ መጣሁት። ምንም ነገር መደበቅ መደባበቅ ምናምን አይደለም። ጓደኛክ ነው አይደለ? እዚህ እኔ ጋር እኮ ይዘህ መምጣት የለብህም ነበር። እዛው መናገር ትችል ነበር። እንደዚህ ይሆንሻል ሹ አይደለም ፍፄ ነው አይደለም። እንደዛ እየሆንኩ አይደለም። እንደዛ ለማለት ፈልጌ ሳይሆን እዚህ ጋር ሌላ ርዕስ ሌላ ጭቅጭቅ መፍጠር ስለማልፈልግ ነው። መልካም ነው ልሽ ትሰሚኛለሽ። እኔንም ሌላ ነገር ውስጥ ባትከቺ መልካም ነው። ምን ማለት ነው? እኔ እኮ የተሰማኝን ስሜት ነው እየተናገርኩ ያለሁት። አብሳላት በነገራችን ላይ አንድ ነገር እንድታቂ እፈልጋለሁ። እኔ አሁን አንቺን ላወራሽ ስመጣ በቃ ጓደኛ አንቺን ስለወደደሽ አንቺን ስለፈለገ እንዳይጎዳ በማሰብ ነው እንጂ ጭራሽ ወደ እሱ ህይወት እንድትገቢ አልፈልግም። ማሏሽሽ ነገር ማለት ነው ሁለታችሁም እንድታውቁት። ምክንያቱም ማለት ነው እኔ እኮ ፈለገኝ እንጂ እኮ አልፈለኩትም አይደል? እዚህ ጋር ደግሞ መተክ ለምንድን ነው እንደዚህ የምትናገረው? እኔ በግልጽ ነው እኮ በግልጽ ነው የምትናገረው። ቆይ ፍፄ ዝም በል። በግልጽ ነው እየተናገርኩ ያለው እኮ እኔ ፈልጌው አልሄድኩም ነው እያልኩ ያለሁት። የተሰማኝ ነው ማይኮ እኮ እየተወጣጠርሽብኝ ነው። እኔ እየተወጣጠርኩ አይደለም። እዚህ ጋር እሱ እያለኝ ያለው ላይክ በቃ ምርጫ እሱ ስለወደደሽ ነው አይደለም? እንደዛ አይደለም። ምን ነገር ውስጥ እንደገባ አታድርጊኝ። ምንድነው ሌላ ነገር ውስጥ ምን ልትሆን ነው ፍፄ? እኛ የምንቀበልሽ ፍፄ ተረጋጋ። እኔ አሁን እንደ መንኩሽ ለምንድን ነው የማይገባሽ? እኔ አይደለም እኔ እንድትለምነኝ አልፈልግም ማይኮ ፍፄ። ለምንድን ነው እንትን የምትለኝ? እኔ ስለለመንከኝ ብቻ አልገባም። እኔም እንድትለምነኝ ሲጀመር አልፈልግም ሲጀመር እኮ መለመንም አይገባውም ነበር ሲጀመር ማለት ነው። በመጀመሪያ ፍቅር በቃ የሆነ ግንኙነት መፈለግ ሰውን መፈለግ የስሜት ጉዳይ ሊሆን ይችላል እንጂ እውነት ሀቂቃውን ስነግርሽ አንቺ ለጓደኛ አትገቢው። ከልቤ ነው የምነግርሽ። አልኩ እኮ እሱ ፈለገኝ እንጂ ነው ያልፈለኩትም። እየሰማኝ ነው እና አትገቢው ምናምን ነገር ደግሞ እንድትለኝ አልፈልግም። ጭራሽ ደግሞ አንቺ ክብር የለሽም። ትተሽው ስትሄጂ አይቻለሁ ቪዲዮ ላይ ማለት ነው። ያ ልክ አይደለም። የሆነ ሰው አንቺን ወዶ መጣረል ወደ ህይወትሽ በስነ ስርዓት ትሪት አድርገሽ ነው ምን ማድረግ ነበረብኝ? እሺ ፍፄ ይሆናል በቃ አብረን እንቀጥላለን እንድለው ነበር የፈለከው። እኔ ትቼ መሄዴ እዛ ጋር ንቀት እያሳየው አይደል አልነበረም። እኔ ጓደኛዬ እንዳይጎዳ ፈልጌ ነው እንጂ ሲጀመር አንድ ላይ ባትሆኑ በጣም ደስ ይለኛል። ማሏሽሽ ግን እሱ እንዲጎዳ እሱ ለሱ ንገረው። እሱ ለኔ ሳይሆን ለሱ ንገረው። ለሱ ስል ተቀብዬሻለሁ። በቃ ለሱ ስል አይደለ እኮ እሱን ለሱ ብትነግረው መልካም ነው። እኔ ለኔ ብትነግረኝ ምንም እኔ ጋር ጥቅም የለው። ይሄው ነገርኩት እኮ በቃ ንገረው። ነግሮሃል አይደለ ፍፄ? እንደዚህ ስላለክ በቃ ኩሽ ነው እንዴ? በግዴታ እንዲሆን አልፈልግም። እስካሁን እየለመንኩሽ ነበረ። ወደ ሌላ ነገር መግባት አልፈለኩም፣ ግን አሁን ላይ ግዴታ ላደርግብሽ ይችላል። ምን ልታመጣ ነው ማለት? ምን ልታደርግብኝ ነው? ማመጣውን አሳይሻለሁ። እንዴ ተስፈራራኝ? እያስፈራራሁሽ አይደለም፣ ለምኜሻለሁ። ብዙ እየለመንኩሽ ነው። እኔ ፍፄ እንድትለምነኝ አልፈልግም። ለምንድን ነው? ምን ልታደርግ ነው እንዴ? አልገባኝም። እኔ በጣም ታግሼሻለሁ፣ ለምኜሻለሁ እንዴ። እና እዚህ ጋር እኮ ፍፄ ካለኔ ፍላጎት የሚሆን ነገር የለም። እኔ ስፈቅድ ነው እኮ ያንተ ፍላጎት ተሟላና የኔ ፍላጎት አልተሟላም። እንዴ እዚህ ጋር ሊከበር የሚገባው የኔስ ፍላጎት አይከበርም? ይከበራል፣ ግን የሁለታችን አንድ አይነት ፍላጎት ሲሆን ነው ያ ነገር የሚቀጥለው እንጂ አንዱ ፈልጎ አንዱ ካልፈለገ የሚሆን ነገር አይደለም። ሌላ ነገር ውስጥ የሚያስገባሽ ነገር የለም። አንቺ ነው ወይንም ዝቅ ብዬ ስለጠየኩሽ የናቅሽኝ ከሆነ እኔ እንጃ አላውቅም። ይሄ መናቅ አይደለም ፍፄ፣ ፍላጎት ስለሆነ ነው። ቪዲዮን እንዳየው ደውዬ ነገርኩን ነገር ታውቃለህ አይደል? ለማይገባው ሰው ማይገባውን ነገር አትሰጥም። ይቅርታ ስሜት ነው ይገባኛል፣ ግን
ለማይገባው ሰው ማይገባውን ቦታ ልሰጥ አይገባም፣ በእኔ እምነት ማለት ነው። እኮ አሁን ወደደም ጠላ በግዴታም ቢሆን በምንም ከኔ ጋር ትሆኛለሽ። አስገድጄሽም። ኧረ እባክህ እየቀለድኩ አይደለም። ኧረ አታስቀኝ እንዴ! ከኔ ጋር ትሆኛለሽ? ፍጽ እያስገደድከኝ ነው። እኔ አሁን ማሳየት አልፈልግም። በፍላጎትሽ ቢሆን ደስ ይለኛል የትኛውንም ነገር። ፍጽ አታስገድደኝ፣ አታስፈራራኝ። እያስፈራራሁሽ አይደለም፣ እየነገርኩሽ ነው። እያስፈራራሁሽ አይደለም። እኔ ደግሞ ጓደኛዬ ላመነበት ነገር ምንም አደርጋለሁ። እውነቴን ነው የምልሽ፣ በፈለገው መንገድ ማለት እንዴ እሱ እንዳይጎዳ የፈለገውን ነገር ሲያደርግ እውነት አግዘዋለሁ። ማሏሽሽ ማለት ነው ነገር የለም እኮ ነው አይደለም። አንተ አሁን ቆይ አንተ አሁን ልታናግረኝ ነው ወይስ ልታስፈራሩኝ ልዝቱብኝ ነው የመጣችሁት? እኔ ትክክለኛ ስሜቴን ልነግርሽ ነው። ገባሻ? አሁን ጓደኛዬ ይፈልጎሻል። እሺ ባይሆን ጥሩ ነበር፣ ሆነ ችግር የለውም። ግን አንተ ብቻ ነው እንደ ጓደኛ ያለህ? እኔም እኮ ጓደኛ ያለኝ እሺ፣ ከማገዝ ወደ ኋላ አይደለም። ብቸኛ እንደሆንኩ ምናምን ነገር እዚህ ጋር እንትን አትበል፣ አትፍጠር። እኔም ጓደኛ ያለኝ ሰው ነኝ። አንተ ብቻ አይደለም ጓደኛ የሆንከው ለሱ እኮ። የኔ ጓደኛ ደግሞ ከወርቅ ከዳይመንድ ይበልጣል ለኔ ማለት ነው። ከየትኛውም ነገር ጓደኛ ሊኖርሽ ይገባል። አያገባኝም። እኔ ግን ስለ ጓደኛዬ ግጥም አድርጎ ያገባኛል። አስብለታለሁ። ማትገቢው ሴት እንደሆንሽ አውቃለሁ። ግን እሱ ፈለገ የፈለገውን ነገር አድርገው። አስረኝ ቃል ባትደጋግመው ቆንጆ ነው። የፈለግከውን እኔ ከጎን ነኝ። የፈለግከውን ነገር አንቺ ካደረግሽው ነገር እኮ አይበልጥም እሱ እየተናገረ ያለው። ምን ማለት ነው? እምቢ ብለሽ ረግጠሽኝ ስትሄጂ እኔ እንደዛ አላልኩም እንዴ? ፍጽ ፍላጎቴ እኔ ረግጬ ደግሞ ንቄ አይደለም ያልኩት። እዛ ጋር ፍላጎቴ ስላልሆነ ነው ተቸገርኩት። እኔ እየነገርኩሽ እኮ ነው። እኔ ባንቺ ምክንያት ሌላ ነገር ውስጥ እየገባው ነው። አይ ሲጀመር ይኸውልህ እየሰማክ ነው አይደለ? ጓደኛ ከኔን እንዲንቀኝ አልፈልግም። እየሰማክ ነው። እየሰደበኝ ነው ያለው። ልሰደብ ደግሞ አይደለም እዚህ ቆምኩት። አክብሬክ እኮ ነው እንደዚህ እየተመላለስኩ እኮ ሳናግርክ ነበር። ምን ማለት ነው? አንተ የምታከብሪኝ ከሆነ ደግሞ ፍላጎቴን ማክበር እኮ ነው። አንተ እውነት እኔን ብትወደኝ ኖሮ ጓደኛ ከኔ ሲሰድበኝ ዝም አትለው ነበር። ሲጀመር አንተ አይደለም አልሰደበሽም። አንቺ ካደረግሽው ቅንጣት ዜሮ የምታክለውን እንኳን አላደረግም። ወንድ ልጅ ተንበርክኮ እየለመነሽ መሄድ አንቺ እንደ ጀግንነት ነው እንዴ የምትቆጥሪው? ትሪት ማድረግ አለብሽ። ገባሽ አይደል? በምን አይነት መንገድ ነው እስቲ እሱን ትሪት ማድረገው? ንገረኝ። እሺ አስተምረኝ። ወደደሽ እንጂ እኮ ሊገልሽ አልመጣም እኮ። እሺ አስተምረኝ፣ ንገረኝ። እንዴት ነው ትሪት ማድረግ ያለብኝ? እሱ እኮ አሁን ነገሩን ወደ ሌላ ነገር ባንቀየረው መልካም ነው። እየቀየር ነው አይደለም? ጓደኛክ ነው ወደ ሌላ ነገር እየወሰደው ያለው። ወደ ሌላ ነገር እንዲሄድ አልፈልግም። በቃ እንድትረጅኝ እፈልጋለሁ። እስካሁን ብዙ ለምኜሻለሁ። ልመናዬን እንደ ቀልድም እያየሽው ነው፣ እንደ ንቀትም እያየሽው ነው። ያ ደግሞ መሆንም የለበትም። እኔ እዚህ ጋር ካልከው ከምንም አይነት አንግል እያየሁት አይደለም። ግን በቃ አሁንም ደግሜ የምነግርህ ነገር ይሄ ነገር ሊሆን አይችልም። በቃ ከዚህ ያለፈ ነገር ከዚህ አይደለም ከዚህ ያለፈ ነገር እንደማይኖር ስለኔ ስሜትስ የኔ ስሜትስ አንቺ እንደ በቃ እንደ አዋቂ ሰው በምታስቢ ቢሆን ኖሮ እንደ ልጅ ባታስቢ አሁን በቃ አለቀ እዚህ ጋር ይቆማል ምናምን አትይም። ምን ማድረግ አለብኝ? አንተ ዝም በል። ለምንድን ነው ዝም የምለው? ምን ማድረግ ነበረብኝ? ቆይ አይደለም እንደ ሕፃን ልጅ ነው እየወሸለሽው አለኛ። እንዴት ልሁን? እንደ ትልቅ ሰው እንዴት አስቢ? እንዴት ልሁን? እንዳይደብር እውነት እኔ ንገረኝ። ነው እየተናገርኩ። አይ እኔንም ወደ ሌላ ነገር እየከተተች በዛ ልክ የሰው ልጅ ክብር መንካት ልክ አይደለም፣ ልጅነት ነው። ፕላስ ደግሞ አንቺ ስለፈለግሽ የምታቆሚው የምትቀጥይው ጉዳይ አይደለም። አንቺ እሱ ልብ ውስጥ የመወሰን መብት የለሽም። እኔ ላይስ እሱ እኔ ህይወት ላይ የመወሰን እሱ ከፈለገ አግብተሽ እንኳን ሊያፈቅርሽ ይችላል፣ መብቱ ነው። ማንም አይከለክለው። ገባሽ አይደል? ማንም አቁም ምናምን እስከዚህ ምናምን ልትይው አይገባም፣ መብቱ ነው። እስከፈለገው መሄድ ይችላል። እኔ ላይ ያለው ነገርስ ታዲያ እሱ እሺ አፈቀረኝ እንበል፣ ከዛ እኔ አብሬው የመሆን ፍላጎት ከሌለኝ እንዴት ነው ከኔ ጋር ብትሆኚ አንቺ ምን ትሆኛለሽ? እኮ የምትሆኚው ነገር አራተኛ ጊዜ አልናገርም እኮ የምትሆኚው ነገር ንገሪኝ እንዴ። አንዴ ተናግሬያለሁ፣ ደግሜ አልናገርም። ይቅርታ አድርግልኝ። ከተናገርኩም ሌላ ርዕስ ስለምንፈጥር መናገር እዚሁ መዝጋት ነው ያለብን። በነገራችን ላይ ሰዎች ማይገባቸው ሰው ማለት በቃ አለ አይደል? የሰው ልጅ እኩል ነው። ማንም ትንሽ ማንም ትልቅ የለም። ስብዕናችን ግን ይለያያል። ፍፄ የፈለግከውን ነገር አድርግ፣ እኔ ከጎን ነኝ እንደ ጓደኛ ማለት ነው። ባይሆን ደስ ይለኝ ነበር፣ ደጋግሜ ነግሬያለሁ። ግን ከሆነ እኔ ከጎን ነኝ። አንቺ ደግሞ ከዚህ በኋላ እንደዚህ ክብሩ እንድትነኪ ምናምን አልፈልግም። በጣም አይደለም። እኔ አንድም ዛሬ በሱ በኩል ስልኬን ስላላነሳሽ በሱ በኩል ያገኘሁሽ አንድ ልነግርሽ ስለፈለኩ ነው። ከዚህ በኋላ ለሚፈጠረው ነገር ኃላፊነቱን እኔ ልወስድ አልችልም። ነገሩን በልመና ሞከርኩት፣ እምቢ አልሽ። አሁን ደግሞ በግዴታ
እሺ እንድትይ አደርግሻለሁ። ያንን ደግሞ አሳይሻለሁ። ያን ደግሞ ባደረክ ቁጥር ፍፄ እኔ ካንተ እንድርቅ ነው ልታረገኝ የምትችለው። አታስፈራራኝ። እዚህ ጋር አዛትብኝ። እየዛትኩብሽ አይደለም፣ እየነገርኩሽ ነው። እኔ የመዛትም አቆም የለኝም፣ እየነገርኩሽ አይደለም። ይሄን ባደረክ ቁጥር ግን ልንገርህ፣ ዝቅ አድርገሻል። ችግር የለውም፣ እስክትረጂኝ እኔ እጠብቅሻለሁ። ግን ደግሞ ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ይሄንን ልነግርሽ ነው የምፈልገው። ከዚህ በኋላ ምንም ሊፈጠር ይችላል፣ መጠበቅ ነው ያለብሽ። እንዴ እዚህ ጋር አትዛትብኝ፣ አታስፈራራኝ። የምር ማለት ነው የምር እንደዚህ እየዛትክ ያለውን ነገር ወይ እኔ ላይ የሆነ ነገር አርገክ ቢሆን ማለት ነው ማለት ለማድረግ አስበህም ቢሆን የምር እኔ እንደውም ፍፄ እኔ ውስጥ ላይ የነበረክ እንትን በጣም እየወረደ ነው ይወርዳል ጭራሽ እና እንዳታስበው የምር ይወርዳል። እስቲ ነው አንቺ ስታረጊ ነው የሚወርደው። እኔ አንቺ እንደዚህ ምንድነው? እኔ እኮ አልፈልግም እኮ ነው ያልኩት። በጣም ትልቅ ነገር አረጋችሁ እንዳሁኑ እንደዚህ ያደረግሽ እንኳን እኔ ጋር ያለው ስሜት ወረደ አላልኩም። እኔ ላንቺና ለራሴ በማሰብ እንጂ የሆነ ለራሴ ጥቅም ብቻ አይደለም። በቃ ላይ ካንቺም ደስተኛ ትሆኛለሽ ከኔ ጋር ብትሆኚ ምንም ልትጎጂበት የምትሽው ነገር ምንም የለም። የሚጎዳሽ ነገር አለ ብዬ አላስብም። ግን ነገሩ በግዴታ ባይሆን ደስ ይለኝ ነበር። ፈልገሽ ፈቅደሽ ቢሆን መልካም ነበር። እስካሁንም ስለምንሽ ራሴንም ዝቅ አድርጌ እንደዛ ሆኜ ስጠይቅሽ 10,000 ጊዜ እያገኘው ስለምንሽ የነበረው እንደዚህ አይነት ነገር እንዲፈጠር አልነበረም። እስኪ አንተ የፈለግከውን አድርግና እስቲ አርገው ማለት አንተ እንዳሰብከው ይሁንልክ። እስኪ ይሁንልክ በቃ ምንም ልልክ አልችልም። እዚህ ጋር አንተ እንትን ብለሽኛል ከሆነ በኋላ ነው ግን አስቢበት። ምንም ማሰብ አይጠበቅብኝም። ምን አንዴ ተናገር አስቢበት። እኔንም ሌላ ነገር ውስጥ ባትከቺ መልካም። ኧረ በማርያም እናንተ ስነ ስርዓት ያዙ እንዴ! የምን ስነ ስርዓት ነው? አንቺ ስነ ስርዓት አትይዥም እንዴ? ለምንድን ነው? እኔ እኮ አይደለም አልፈልግም ማለት ይሄን ያህል ትልቅ እንትን ነው ቀረ። አልፈልግም የምትዩ ምክንያትሽ ነው? ፍቅር በግዴታ አይሆንም ፍፄ። ይሄን ልታውቅ ይገባል። አንተ ጓደኛው አይደል ከእንዴ ነገረው። እኔ ጥልቅ ለማንኛውም ነገር ያለብኝን ተናግሬያለሁ። ከዚህ በኋላ ማሰብ ያንቺ ድርሻ። እኔ እኮ አብሮሽ ባይሆን ደስ ይለኛል፣ ግን እኮ አብሮኝ እንዳይሆን አድርገዋ። ታዲያ ሆነ በቃ ፍላጎት አለው፣ አግዟለሁ። ማገዝ ባለብኝ ልክ አግዟለሁ። ጓደኛዬ ነው በቃ። ግን አንቺ እንደዚህ በዚህ ልክ እንደዚህ አይደረግም። በጣም ነው ያስደበርሽኝ። እኔ በሁሉም ነገር ከጎኑ ነኝ። የምሬን ነው የምልሽ። ተናግሬያለሁ። የምራችሁ ነው? እዚህ ጋር እየዛታችሁ እያወራችሁ ያላችሁ። አንተ ለምን ማን ሄደው እንሂድ ተዋት ና ማሳየት ያለብኝ ነገር አሳያታለሁ። አልተረዳችም፣ በልመና አልተረዳችም፣ በግዴታ አሳያታለሁ። ኧረ በስመ አብ ቀልድ መስሎ ነው እየታየሻለሁ። አሳይሻለሁ። የሄደን ሰው ምን ይሉታል? ከራስ አልፎ ለማን ይወቅሱታል? እውነቱን አውቄ ህመሜን ደብቄ ልኑረው ዝምታን ሰንቄ ልጠይቅሽ ሁሉ ሲቻል